አረ ቆንጂዬ ተረጋጊ እንጂ እኩያህን ፈልግ የድሃ ልጅ የዘመማ ቤቴ እንደምትነቃ ለበጎ ብያለሁ ይህንን ቤቴን አልኖርኩ ይሆናልንስ በሕይወቴ እሱ እኮ አይስትም ሲያመጣብን ጣጣ አትርፎኝ ይሆናል በነፍሴ ለመታ ቢገባ ቢጠልቅም ጀመው መጣው ሩጫ ተስፋዬ መቻ በቃና ብታጎር አንድ ላይ ባጥር ተከበቤ ሩቅ ነው ማለመው ውጭ ነው ሐሳብና እሙዬ እኔ ነው አዎ አንቺን ነው አቤት ምን ነበር አያያዝሽ ደስ አይልም ምኑን ቦርሳሽ ነው ምን አገባህ እንደፈለኩስ ቢይዘው አረ ቆንጂዬ ተረጋጊ እንጂ እኩያህን ፈልግ የድሃ ልጅ የዘመማ ቤቴ እንደምትነቃሽ እንዲያው ያለ አምጣው አረ ፊገው ሰፈር ላይ እንደዚህ አይነት ስራ አትስሩ አላልኳችሁም? እኮ ለኔ ስራዬ ነው። አመሰግናለሁ በጣም ምንም አይደል ለሌላ ጊዜ ተጠንቀቂ ስንት ልቀጣ አመሰግናለሁ አንድ ነገር ልንገርሽ ወደዚህ ዓለም ስንመጣ መራቁታችን ነው ስንሄድ መራቁታችን ነው የሰው ልጅ በገንዘብ አይለካም የገንዘብ የለም ሰው ባይኖር ያትራሷም ባዶ ናት ዓለም ወይኔ ጉዴ ወይ ስሙን አላቀው ቆይ ማን ብዬ ነው የምጠይቀው በዛ ላይስ ማንን ልጠይቅ ወዳሱ ያስቦ የሚወስደኝ ዓለም ለምንድነው ገባው እሱን ያስወደደኝ ብር ሲኖረኝ ሁሉም ሰውና ነው ሳይኖረኝ ተዋረየቱ ነው ምናልባት ይሄ ልጅ እዚህ ሰፈር ይሆን ልጠይቀው እሷ ነች እሱ አባት እናት አናገርሽ ይቅርታ እዚህ ሰፈር ታቶ ያለው ልጅ ታውቀዋለህ አረሙ በታቶ ሰው መፈለግ አይከብድ ሌላ መለያ ካለው ልረዳሽ ይችላል ቀይ ነውና ከግራጁ ከትክሻው ጀምሮ ሙሉ ታቶ ነው አይሙ ሰፈር ተሳስተሻል ግን የቅባት ልጅ ብትሆን ፊጎን ለማገዝ ፈልጋው ይሆንስ ምን ኬዝ ነው የፈለግሽው ጃኬቱ ኔጋ ነው እሱን ልመልስለት ነው ለማንኛውም ፊጎ ይባላል አሳየኝ የፈለግከውን አረግልሃለሁ ፒስ 3 አመት ትወርጃለሽ የምን አመድ ጌጃነሽ እንዴ 300 ወር ትከፍያለሽ ኦ ብር ነው እንዴ ችግር የለውም እከፍላለሁ ፈለጉን ከዳር እስከ ዳር እኛ አራዳ ልጆች ያለነው ሸገር ሌሎና ሊያሙናል ምነው ቀዘቀዙ በሸገር ተባልን ተከዙ የአራዳ ከተማ ፊት ማያቋትም ኦቤት አዲስ ካለኛ ይሆናትም አራዳ የልጂ ንምታ እንድመቅበት የኛ ከተማ የኛ ግዛት የኛ ጊዜ ነው የኛ ሰዓት እንደገና ምንድነው ፍንዳልሽ በዚህ በአስፓልቱ ተራው ላይ ታገኛለሽ ለምን አብረን አንሄድም ልታሰቀይ ነው አሁን በይወረች እንዴ ምንድነው ሞርድ አራላሽ ብሩን ክፈይ ሆሆ ቢከፋ ቢጨልም ዘባቱ ትችቱ ባንድ ላይ ቢጎርፍም እረለፍልፈው ምንም አያመጡም ፊገው ቸኮሳ ወደኛ ናት መሰል አረሙ ካረሙ ከስሩ ነቅሎ ነው ያራዳ ልጅ እኔን አይታ ነው ሂድ እባክህ ካንተ ምን አይታ ነው አይታይም ያቆም
ይሄን ደረት አይታ ነው የመጣችው። ዝም በሉ በእናታችሁ። ማን ነበረ ስሙ? ፊጋው ይባላል። የት ታውቃታለህ? ስሜን የምትነግራት በውበቷ ተማርኬ እኮ። ሲጀምር ማታውቀው ነገር አለ። ዞር በለው ወደዛ። ሲያስጠላ። ቆይሻ እንዳናግረኝ። ባለፈው ስላልኩ ነገር ተጸጽቻለሁ። ይቅርታ ልልን የመጣሁት። ይቅርታሽን ተቀብያለሁ። አሁን መሄድ ትችያለሽ። እና ደግሞ ጃኬት ክል መልስልህ ነው። ይቅርታዬን ስለተቀበልከኝ አመሰግናለሁ። ትቆያለሽ? አዎ ቆያለሁ። ኧረ አንቺ ጥሩ ትቀልጃለሽ። በይ ሰፍሬ ለቀሽ ውጭ። ምን ነው? ምን አጠፋው? ደሃ አትወጂም። ትንሽ ከቆየሽ ድህነት ይጋባሻል። ማማዬ ዱርዬ ነው ብለሽ የዘድሽ መስሎሽ? ዱርዬ እውነት ነው፣ ቀና ነው መንገዱ። ካለውም ያካፍላል፣ ካጣም ያፍናል ወዱ። ዱርዬ እኮ ማለት ቂም የለም በወዱ። ለጠለው መራራ ለወደደው የሚሞት በፍቅር የሚያምን ይሄ ነው ዱርዬነት። ሁሉን አቻችሎ የሚኖር አንድነት። ለበጎ ብያለሁ ይህንን ቤቴን አልኖርኩ ይሆናልንስ በሕይወቴ። እሱ እኮ አይስትም ሲያመጣብን ጣጣ። ተወራ ታማኝም አልሆነ አንገት ደፍቶ መኖር መቼም አይሆነን። እንሞክር ቀኑ ይቀይረን ጊዜ ባለመብቱ ያደርስ ተራውን። እነ ማንዴላ ቸከሷን እየተጋተቷት ነው። እና እኔ ምን አገባኝ? ህይወት እህታችንን መቼም አትረሳትም አይደል? በጎረምሶች ምክንያት ነው ራሷን ያጠፋችው። ኬንዞ ፊጋው ምን? ፊጋው ከነ ማንዴላ ጋር ሊጣላ ነው። የት ነው ፊጋው ያለው? መስጊዱ አካባቢ። ተረገሙ። እንዴት አንድ ሊሆኑ ይችላሉ? ማንዴ አሁን ምን እናድርግ? ልቀቋት። ከፊጓ ጋር ሳይሆን መጣላት ያለብን እና ከማን ጋር? መጀመሪያ ትልቅ ሴራ መስራት አለብን። አልገባኝም። ማንዴ ምን እያልክ ነው? ጆሮ አይሰማም? እነዛ ሁለት ውሾች አንድ አንበሳ ሆኗል። አይፈራገጣብኝ ጨለማ ዘብጥያ ኮንዲሽን ነው ይላል ዝርያ ኬንዞ አሳልፈኝ። ፊጋው ተረጋጋ። ኬንዞ መንገዴ ላይ ዞር በልልኝ። ፊጋው እኔ ላንተ ብዬ ነው። እሱ ይገባኛል። አሳልፈኝ። መቼም በድሮ ኬዛችን ቂም ይዘህ እንዳይሆን። ይኸውልህ ኬንዞ በእኛ ስፓት ላይ ማንም ምንም ሲያደርግ ዝም አልልም። እሱ ትክክል ነህ፣ ግን ነገሮችን በተረጋጋ መንፈስ ነው መወሰን ያለብህ። እሺ አሁን ምን አድርግ ነው የምትለኝ? አብሬ እሄዳለሁ። ችግር እንዲፈጠር አልፈልግም። እኔ ማንም ሰው አብሮኝ እንዲሄድ አልፈልግም። አሁንም ግን እቺ ትቢትሽ እንዳለች ናታ። ይሄ ትቢት አይደለም። ፊጋው ለእህትህ ስትል ሁሉ ነገር እንተወውና አብረን እንስራ። እሺ ኬንዞ፣ ሰፈራችን ሲደፈር ዝም ማለት የለብንም። እሺ እንሂድ። በስተዋል ተርጋሚ ደጋሚ ሰብሳቢ በታኛ ሚስጥር ሰጪ ሸፍን ደምዳሚ ዱርዬ ብሎ ሶሪ ውሾች ሂደዋል። እነዚህ የተረገሙ ብዙ በስተዋል በሳቢ ራሱን ወዳጅ ተንኮል ተንገብጋቢ ፍሬንድም ወንድም። ይሄ የመጨረሻ ንግግሬ ነው። ድጋሚ ወደዚህ ሰፈር እንዳትመጭ። እኔ እኮ የምመጣው ወሬ አልፈልግም። በቃ ተቀይሽ። አንድ ነገር ልንገርህ፣ ዱርዬ ነህ። ቆይ ዱርዬ ማለት ለአንቺ ምን ማለት ነው? ዱርዬ ማለትማ ሌባ ነው። ታዲያ ከሌባ ሰፈር ምን ትሰሪያለሽ? አይገባህም እያረኩት ያለሁት። አንቺ በቃላሽ በይ። አንተ አያገባህም። አንድ ነገር ልንገርሽ፣ ሴት ናት ያሳደገች። በሴት ላይ እጄን አላነሳም።